ሰላም ሰላም እንደምን አላችሁ ውድ የዘውድ ፈርኒቸር ቤተሰቦች፣ ዛሬ ደግሞ ይዤላችሁ የመጣሁት ሜትር ከ60 ኪችን ነው። ጠበብ ያለ ኩሽና አላላችሁ ለእናንተ ነው ማለት ነው። ይህ ቪዲዮ ማየት አለባችሁ እስከ መጨረሻው። እንደምታዩት እንግዲህ ይሄ ኪችን ሜትር ከ60 አድርገን ነው የሰራነው። ቀለሙ እንደምታዩት በጣም ያምራል። አራት በራፍና መሀል ላይ አንድ ተለቅ ያለ መሳቢያ ነው ያደረግንለት እና ቪዲዮን ላይክ እያደረጋችሁ ጀምሮ እየከፋፈቱ ካሳያችኋለሁ ማለት ነው። የመጀመሪያው ፓርት በራፉ እንደዚህ እንደምታዩት ሁለት ቦታ ነው የከፈለው። ከታች ያለውን ትንሽ ሰፋ አድርገነዋል። ተለቅ ያለ እቃ እዚህ በቀላሉ ማስቀመጥ ትችላላችሁ። በጣም ብዙ እቃ ይይዛል ማለት ነው። ከላይ ያለውን ደግሞ እንደዚሁ አነስ ያሉ እቃዎች ማስቀመጥ ትችላላችሁ ማለት ነው። ይሄ የመሀለኛው ደግሞ ሁለት በአንድ ነው የከፈትነው ያደረግነው። እንደምታዩት እንግዲህ በጣም ብዛት ያለው እቃ ይይዝላችኋል ማለት ነው። ይሄም የዛሬኛው እንደዚሁ እንደመጀመሪያው ነው የተከፈለው። ደንበኛችን እንደዚህ ነበር የፈለገች ማለት ነው። እሱ እንግዲህ የተቀባ ነው ባለ ኪችን ነው። መሳቢያው ደግሞ አንድ ሰፋ ያለ መሳቢያ ነው። በጣም ብዛት ማንኪያ፣ ሹካ እንዲሁም ቢላዎች ምናምን በዛ ያለ ይይዝላችኋል ማለት ነው። ከስር ያለው ወፍራሙ ጠንካራ ነገር ነው ማለት ነው። እና አጠቃላይ ኪችን ጥንጥን ያለች ቀለማም የሚያምር ለአጠቃቀም ምቹ የሆነች ኪችን ናት። እንዲሁም ደግሞ ተጨማሪ ለጭቃ ቤቶች እንዲሁም ለብሎኬት ቤቶች ግድግዳ ላይ የሚሰቀል ሁሉንም አይነት እንሰራለን። ከእናንተ የሚጠበቀው መምረጥ ብቻ ነው። ከስር ባለው ስልክ እየደወላችሁ ወይም ደግሞ ቴሌግራም ኢሞ ላይ እናስመርጣችኋለን ማለት ነው። እንወዳችኋለን።